አሁንም በኃይለኛ በጭብጨባ በኃይለኛ እናመሰግናለን ኢየሱስ። አይዞ ጌታ አለ በለው። ሁኔታዎች ከባድ ሲሆኑ፣ ነገር ሲጨልም፣ ግራ ሲገባ፣ የምታየው ሁሉ መልካም ሳይሆን ሲቀር ጌታ አለ። እጄን ከፍ አድርግና በኃይለኛ ድምፅ እንደ አዋጅ ጌታ አለ በለው። ይደገም። አንድ የመጽሐፍ ቅዱስ ክፍል አነብና ጋብቻና ሰርግ ብዬ ስለ ጋብቻ ስለ ሰርግ አጠር ያለውን የእግዚአብሔርን ሐሳብ አካፍላችኋለሁ። ጋብቻና ሰርግ ብዬ ማለት ነው። ቀደም ብዬ መጽሐፍ ቅዱስ የያዛችሁ ሰዎች የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለውን አነባለሁ። እንዲህ ይነበባል። የሆነ ድምፅ ይሰማኛል። ድምፅ እንዳይሰማ። በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ቁጥር 3 ላይ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ቁጥር 4 ላይ ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ቁጥር 5 ላይ እናቱም ለአገልጋዮቹ የምላችሁን ሁሉ አድርጉ አለቻቸው። ቁጥር 6 ላይ አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሉአቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። ቁጥር 9 ላይ ደርሻለሁ። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ቁጥር 11 ላይ ደርሻለሁ። ኢየሱስ ይህን የምልክቶች መጀመሪያ በቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ደስ የሚለኝ ኢየሱስ የሚሰራውን ተአምር የሚሰራውን መልካም ነገር የሚያደርገውን ድንቅ ሁሉ ሰዎች እንዲያምኑበት የሚያደርግ ነው። በዚህ ሐሳብ ላይ መጥቼ በኋላ ጥቂት ነገር እናገራለሁ። ጋብቻና ሰርግ ብዬ ትንሽ አንዳንድ ነገሮችን ስለ ጋብቻና ስለ ሰርግ ጥቂት እናገርና ይጠቃልላለሁ። እንጸልይ። እጆቻችን ከፍ እናድርግ እስቲ ባለንበት። አይታይም እጅ። እሺ ከፍ አድርገን እንጸልያለን። የዘላለም የዘመናት ሁሉ ንጉሥ ቅዱስ እግዚአብሔር ሆይ በአንተ ምሕረትና በአንተ ቸርነት በአንተ ጥበቃ ተጠብቀን ዛሬ በዚህ ቀን አገሪቱ ሳውዝ አፍሪካ ከዳር እስከ ዳር በተረበሸበት ሁኔታ አብሶም ለመጤዎች ላኞች በማይመች ሁኔታ ባለበት በተፈጠረበት በዚህ ጊዜ እንዲሁም ዓለም በሙሉ እየተረበሸ ባለበት በዚህ ወቅት ላይ በእንዲህ አይነት ተሰብስበን ሰርግ እንድናደርግም ሆነ እንድናመልክ እንድንጸልይ ሐሳብህን እንድናደምጠው እግዚአብሔር ፈቃድ ይሆኗልና ክብር ሁሉ ለዘላለም ለስሜ ብቻ ይሁን። አንድ ነገር እንጸልያለን። በዚህ ተሰብስበናልና እግዚአብሔር አምላክና አባት ሆይ አንድ ነገር እንጸልያለን። ይህች ምድር ሰላም እንድትሆን ከዳር እስከ ዳር ሰላሟን የሚነሱ ኃይላት ሁሉ ላንተ የተገዙ እንዲሆኑ እግዚአብሔር ሆይ የሰይጣን ኃይል ቢሆን የተመታ እንዲሆን የሰው ኃይል ቢሆን ላንተ ኃይል እንዲገዛ በኢየሱስ ስም እንጸልያለን። የትኛውንም አይነት የሟርተኞችን ሟርት፣ የአስማተኞችን አስማት፣ የቋጣሪዎችን ቋጠሮ በኢየሱስ ስም እንበጥሳለን። በሕዝባችን ላይ ጨክኖ የተነሳውን ጉልበት መታን። ለአንድና ለመጨረሻ ጊዜ የተመታ ይሁን። የዘላለም አምላክ እግዚአብሔር ቃልህን እንሰማለን። አንተ እንድትናገረን ደግሞ ጋበዝን። አዎ የዚህ ጉባኤ ባለቤት ራስህ እንድትሆን መንፈስ ቅዱስ የሚገባንን የወቅቱን የጊዜውን መልእክት እንድትናገረን ጸልየናል። አድካሚ አሰልቺ ሰዎችን
በሐሳብ ደብድቦ የሚያደነዝዝ የሚያፈዝ ክፉ የአውሬ የጥልቁ መንፈስ የቃል እውነት ወደ ልባቸው እንዳይገባ የሚከላከል ኃይል በስም ስልጣን የተመታ ይሁን። ክብር ሁሉ ለስም ብቻ ይሁን። ተናገረን በኢየሱስ ጌታ ስም አሜን። ባነበብኩላችሁ ክፍል ውስጥ ያለውን መጨረሻ እንደ ማጠቃለያ አድርጌ እናገራለሁ። ጋብቻና ሰርግ፣ ጋብቻ ምንድነው? ሰርግስ ምንድነው? የሚለውን ጥቂት ነገሮችን አወራለሁ። ሁለቱም ተያያዥ ስለሆኑ ማለት ነው። አንዱ በሌለበት አንዱ ሊኖር ስለማይችል፣ ጋብቻ በሌለበት ሰርግ ሊኖር አይችልም። ሰርግ በሌለበት ጋብቻ ወይ እንደዚህ የተያያዙ ነገሮች ናቸው ማለት ነው። ስለዚህ ጋብቻ በእግዚአብሔር በጎ ፈቃድ በኤደን ገነት ውስጥ በአዳምና በሔዋን መካከል ራሱ እግዚአብሔር የመሰረተው ክቡር ተቋም ነው። ጋብቻ ዘፍጥረት 1:27 እና 28 ዘፍጥረት 2:18 እስከ 25 ያለው ስታነቡ ቃል በቃል ታገኛላችሁ። ስለ ጋብቻ ስለ ሰርግ ስናወራ ሁሉም ዘፍጥረትን መንካት ግድ ይላል። የመጀመሪያ ተጋቢዎች ያሉ አዳምና ሔዋን በኤደን ገነት ውስጥ ዘፍጥረት ላይ ስለሆነ ማለት ነው። ስለነሱ ሳንነካ ማለፍ ብዙ ምቾት አይሰጥም። እንግዲህ የመጀመሪያ እግዚአብሔር ጋብቻን የመሰረተው በሁለቱ ሰዎች መካከል ነበር። ጋብቻ የተመሰረተው ያኔ ነው። አስጀማሪውም ራሱ እግዚአብሔር ነው። ሌላ ስለዚህ ክርስቲያናዊ ወይም መጽሐፍ ቅዱሳዊ ጋብቻ የሚመሰረተው በእግዚአብሔር ፈቃድ ነው። በእግዚአብሔር ፈቃድ ነው። ጋብቻ በተቃራኒ ጾታዎች በአንድ ወንድና በአንዲት ሴት መካከል በሁለቱም ስምምነትና በመፈቃቀድ እንዲሁም ፍጹም በሆነ ፍቅር የሚመሰረት ክቡር ተቋም ነው። ጋብቻ እደግማለሁ፣ ጋብቻ በተቃራኒ ጾታዎች። ለምንድን ነው ተቃራኒ ጾታ ብለህ የምትነካው ካላችሁኝ፣ ተመሳሳይ ጾታም ዓለም ላይ ዓለም አወቅን ስል ከእግዚአብሔር ሐሳብ መውደቅ ሲጀምር ጥፋት ሲቃረብ ዓለም ላይ አደጉ አወቁ የተባሉ ሰዎች ተመሳሳይ ጾታ እያጋቡ ስላለ ማለት ነው። ስለዚህ ጋብቻ ክርስቲያናዊ ጋብቻ መጽሐፍ ቅዱሳዊ ጋብቻ በሁለት ተቃራኒ ጾታዎች በአንድ ወንድና በአንዲት ሴት መካከል በሁለቱ መፈቃቀድ በፍጹም ፍቅር የሚመሰረት ክቡር ተቋም ነው ጋብቻ። ሌላ ክርስቲያናዊ ወይም መጽሐፍ ቅዱሳዊ ጋብቻ በአሁን ዘመን በዓለም ላይ እየተፈጸመ ከሚገኙ ጋብቻ አይነቶች እጅግ የተለየና ቅዱስ ከመሆኑም በላይ በብሉይ ኪዳን የእግዚአብሔርና የቤተ እስራኤልን ህብረት ወይም ግንኙነት፣ በአዲስ ኪዳን ላይ ደግሞ የክርስቶስንና የቤተ ክርስቲያንን ፍቅር ግንኙነት ገላጭ ተምሳሌት ሆኖ ይጠቀሳል። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ፣ ኤፌሶን 5:23 ላይ እንግዲህ ጋብቻ ሌላ ጋብቻ ሁለቱ ተጋቢዎች በመንፈስ በአካል አንድ በመሆን በመንፈስ በአካል አንድ በመሆን በቅድስናና እንዲሁም በመልካም መደጋገፍ አንድ ሆነው የሚኖሩበት ደግሞ ብዙ ተባዙ ብሎ አምላካችን እግዚአብሔር የሰጠው መመሪያ ተግባራዊ የሚደረግበት ክቡር ተቋም ነው ጋብቻ። ጋብቻ ክቡር ተቋም ነው። ጋብቻ ሁለቱም ተጋቢዎች ሞት እስኪለያቸው ድረስ ዕድሜ ልካቸውን ላይለያዩ አብሮ ለመኖር በእግዚአብሔርና በጉባኤ ፊት በቃል ኪዳን የሚተሳሰሩበት ትልቅ ተቋም ነው። ትልቅ ተቋም ነው። ጋብቻ የእግዚአብሔር ሐሳብ ያለበት በመሆኑ ጋብቻ የእግዚአብሔር ፈቃድ ያለበት በመሆኑ ጋብቻ መስራች እግዚአብሔር ስለሆነ ያንን የእግዚአብሔርን አጀንዳ ለማበላሸት ብዙ ተባዙ ብሎ የሰጠውን መመሪያን ለማበላሸት ዓለም ላይ ሁላችሁም እንደምትሰሙት ያው በሚዲያ ዘመን በኢንተርኔት ዘመን ላይ ነው ያለነውና ሁሉንም ነገር ትሰማላችሁ። ሰው ከእንስሳ ጋር የመጋባት እንዲሁም ደግሞ ወንድ ከወንድ ጋር ሴት ከሴት ጋር መጋባት
ሰው ሲፈልግ የተለያየ በጣም አደጉ ተለቁ በሚባሉ አገሮች ላይ እንዲህ አይነት ቆሻሻ ተግባሮች ሲደረግ ታያላችሁ ማለት ነው። ስለዚህ ይሄንንም ደግሞ ህጋዊ ከለላ አገኝተው ህጋዊ አድርጎ ያጸደቁ አገሮች አሉ። ወንድ ከወንድ ጋር ተጋብቶ እንግዲህ ዘር ማውጣት አይችልም። ሴት ጋር ተጋብታ መውለድ አትችልም። ሰው ከእንስሳ ጋር ተጋብቶ መውለድ አይችልም። ሰው ከድመት ጋር ተጋብቶ፣ ሰው ከውሻ ጋር ተጋብቶ፣ ሰው ከፈረስ ጋር ተጋብተው እንዴት ሰውን መውለድ ይችላል? ይሄን አይል ሰይጣን በጋብቻ ዓለም ላይ በክፉኛ እየሰራ ባለበት ዘመን ላይ እንገኛለን። ስለዚህ ወዳጆቼ ሆይ በዚህ አስቸጋሪ ዘመን ላይ በእንዲህ አይነት በአማረ መልኩ በአንድ ልብ ሳውዝ አፍሪካ ላይ ካለው ሁኔታ የተነሳ ሰርግ ባይደረግ ሴቶችን ባይገቡ ይሻላል ብለን ነበር። እምቢ ብሎ ደግሞ እየገቡ ነው። አልቻልናቸው። እምቢ አሉ። እህቶቻችን እምቢ አሉ። እየመጡ ነው። እህቶቻችንን እግዚአብሔር ይባርካቸውና እሺ መታገበዳ ወተመታ ጋብቻ ክቡር ተቋም ነው። የከበረ ተቋም ነው። የተጋባችሁ ጋብቻን በአክብሮት ያዙ። ያልተጋባችሁ በክብር የራሳችሁን ለመድረስ ጸልዩ። ስለዚህ ጋብቻ ይሄ ነው። ስለ ሰርግ ስናወራ ደግሞ ሰርግ የጋብቻ ክብረ በዓል ነው። ሰርግ የጋብቻ ክብረ በዓል ነው። ንገረው አጠገብ ያለው ሰው ሰርግ ማለት የጋብቻ ክብረ በዓል ነው። አትነጋገሩም? ልምጣ ተነጋገሩ። እሺ አጠገብ ያለው ሰው ያዝ አድርገውና ሰርግ ማለት የጋብቻ ክብረ በዓል ነው። የጋብቻ ክብረ በዓል ነው። አንድ ወንድና አንድ ሴት በጋብቻ ተሳስረው አዲስ ህይወት መጀመራቸውን ቤተሰብ መመሰረታቸውን ለዘመድ አዝማድና ለወዳጅ ዘመድ ሁሉ የሚያበስሩበት የደስታ መግለጫ ድግስና ስነ ስርዓት ነው ሰርግ። ዘመድ አዝማድ የሩቁም የቅርቡ ይጠራል። አዲስ ህይወት ጀምረናል። ቤት አይደረግም፣ ነውር ነው። ኪኒስታውን ማንን ፊሌ ቢረ ኮዮ ኮቴውላ ኮይ ኢለጌ ረመኒ ዋሬና ለከም ኪኒስታውን ማን አይቻልም፣ ነውር ነው። ይህ ቢጣ መጣሞ ማን ፊሮ ወዲም ሲጋል በናጎን ወነኪ ማጥመሽ ለከም ቢስ ለሰቂቻ ማን ያጋመነ ለከም ሁሉ ነው ለጋን መረማ እሺ ዋለ ሎም ኢየሱስን ይሁን ኡልጡማይ እሺ ማቴ ሞሮሮ ሹሞ አደጋው ማዩሞ ጋብቻና ሰርግ ጋብቻ ክቡር ተቋም ነው። በእግዚአብሔር የተጀመረ ነው ብዬ ብዙ ነገር ነግሬያቸዋለሁ። ሰርግ ላይ ስንመጣ ሰርግ ምንድን ነው? የጋብቻው ክብረ በዓል ነው። የጋብቻ ክብረ በዓል ነው። አንድ ወንድና አንድ ሴት በክርስቲያናዊ ጋብቻ በቃል ኪዳን ተሳስረው አዲስ ህይወት መጀመራቸውን ቤተሰብ መመሰረታቸውን ዘመድ አዝማድን የሩቁን የቅርቡን ጠርተው አዲስ ህይወት ጀምረናል ብለው የደስታ መግለጫ ድግስ ነው ሰርግ። ጋብቻ በሌለበት ሰርግ የለም። ኖ ሰርግ ሌላ። በዕለቱ ሙሽሮች በልዩ አለባበስ ራሳቸውን ያጌጣሉ፣ ይሸለማሉ። በሰርግ በመዝሙርና በአዲስ መንፈሳዊ ውዝዋዜ በአብሮነት እግዚአብሔር ከፍ ይላል። በሰርግ ላይ ሁላችንም እግዚአብሔር ከፍ የምናደርግበት መንፈሳዊና ማህበራዊ ክስተትም ነው ሰርግ። ሰርግ ክርስቲያናዊ ጋብቻ አንድ ስለሆነ ሰርግም አይደገምም፣ አንድ ነው። አጠገብ ያለውን ሰው ነካ አድርገውና ጋብቻም አንድ ነው፣ ሰርግም አንድ ነው በለው። አይሰማም? ሰርግም አንድ ስለሆነ ነው ካሜራማኖች ተጠንቅቀው ፎቶአቸው እንዳይበላሽ መልክ እንትናቸው እንትን እንዳይል በበርታ ፊታቸውን እንትን በሉ። ብዙ ተመክሮ ነው የገቡት። ጠንቀቅ በሉ። ዛሬ ከጠፋ ሁለተኛ ሰርግ የለም። ደሴ ዛሬ ከተበላሸ ፎቶ፣ ዛሬ ከተበላሸ ቪዲዮ፣ ሜሪዬ ዛሬ ከጠፋ የለም ተብሎ የማይደገም ነው። አጠገብ ያለውን ሰው ጋብቻ የማይደገምም ሰርግ የማይደገምም በለው። አምባጋ የርኩ ይደገመው ማን ነው ላሲታ
ከተም ቀየርኩኝ ደገሞ ማነው ጋብቻም አይደገምም ሰርግም አይደገምም አንድ ነው። ስለዚህ ዛሬ በጣም ጥንቃቄ ያስፈልጋል። ደሴ ከዚህ በኋላ ሰርግ አያደርግም። የልጆቹን ይሆናል እንጂ የራሱን አያደርግም። ሜሪ የልጆቿን ሊሆን ይችላል እንጂ የራሷን ልታደርግ አትችልም። ስለዚህ ዛሬ ደግሞ ከመጣችሁ ላይቀር በዚህ ሰርግ በደንብ አገልግሏቸው። አንድ ነው። ከመጣችሁ ላይቀር 500 ያሰባችሁ 1000 ያሰባችሁ 2000 ያሰባችሁ 4000 ያሰባችሁ 8000 ያሰባችሁ 16 አድርጉ። አንድ ነው። ለአንድ ቀን ለአንድ የሁሉ ሰው ተሰብስበው የሆነ ደረጃ ላይ እነዚህ ሰዎችን ማውጣት አለብን። የሆነ ደረጃ ሹት ማድረግ አለባቸው። አንዲት ናታ። ሌላ ሰርግ በየትኛውም ባህል በየትኛውም ሃይማኖት በሕግም ጭምር የተፈቀደ ነው። አሁን እኛ እየሆንን ያለነው በሰርግ ላይ አብሶም የአበሻ ማህበረሰብ በሳውዝ አፍሪካ ላይ ያለን ሰርግ ላይ የምናሳያቸው ጸባዮች በጣም ኦሮንግ ነው። ለሀገሩ ዜጋ መንገድ ዘግተን ነው መኪና የምንነዳው። ልክ አይደለም። ግን ለምን ዝም እንደምትባሉ ታውቃላችሁ? በየትኛውም ባህል በየትኛውም ሕግ መንግስት በየትኛውም አገር ሰርግን መከልከል አይቻልም። በዓለም ደረጃ ይውቅና አለው ሰርግ። አንዳንዱ እየተቃጠለ እኮ ነው እየተናደደ እነዚህ ሰዎች እንዶ መጤዎች መቁላዎች እያሉ። ነገር ግን ሰርገኛ መንካት በዓለም አቀፍ ሕግ ያስቀጣል። አይነካም። እኛ አነካም ብለን ደግሞ ስራት ለቅ መሆን የለብንም። ስራት ይዘን ሁሉንም ነገር በአግባብ ማድረግ ይኖርብናል። አግባብ ከሌለ ጥሩ ነገር ስለማይሆን ማለት ነው ጥንቃቄ ማድረግ ይኖርብናል። ስለ ሰርግ ይሄን አይል ካልኩኝ ይበቃኛል። እንዲሁም ሰርገኞችም በእንዴት አይነት መልኩ ሰርግ ማድረግ እንዳለብን ጥንቃቄ በተሞላ መንገድ ማድረግ ይኖርብናል። ታዳሚዎችም በእንዴት አይነት መልኩ መታደም እንደሚገባን ማወቅ ይኖርብናል ማለት ነው። ሰርግን ስንታደም አንዳንድ ጊዜ ሰርግ እናስመስልም፣ ጨዋታ ነው የምናስመስለው። እግዚአብሔር ነው ይህንን ክብር ያመጣልን። ወጣለ አቶ እንዲፍቶት ኤዶን ልውስቶ በጥንቃቄስ ሰርገን ጋስ ኪዶን ልዌኮ ሰርግ በየማን አጋደምባ ጎዳ ገነማ ነንቺ ሰርገኝቺ ኢዳይቸ መጣ አጎኮ ሰርጋሩ ማን ጢጋም መንጨከ ያመረውኮይ አለቀያ ማይካ ገረማ አኖ ሰርገዩ ማይኩ ድምባ እከልውያ አሁን ለጥቂት እግዚአብሔር አዋቂ ነው። ሁለት ነገር ለኛ ህዝብ በዚህ ምድር ላይ ሊቆል ሁለት ኃይለኛ ሰባኪዎችን መጀመሪያ ኮሮና የሚባል ነው። ኮሮና ላይ ሎክዳውን ላይ ሁሉም ቤታችሁን እኔ አልነበርኩም ቤት እንደገባችሁ ነገር ሁሉ እንደከፋ ሰምቻለሁ። አላወቅንም። ከዛ ደግሞ አሁን አገገምን። አሁን ደግሞ መጤዎች ውጡ የሚባል ነገር መጣ። እናስተውል። እግዚአብሔርን እናክብር። በተሰጣችሁ ነገር እግዚአብሔርን አክብሩ። በህይወታችሁ እግዚአብሔርን አክብሩ። በቤታችሁ እግዚአብሔርን አክብሩ። በሰርጋችሁ እግዚአብሔርን አክብሩ። በሱቆቻችሁ እግዚአብሔርን አክብሩ። በአናኖራችሁ እግዚአብሔርን አክብሩ። የመጨረሻ ሐሳቤን ልናገርና ልጨርስ። ቅድም ባነበብኩላችሁ ክፍል ውስጥ ስለ ቃና ሰርግ ቃና ላይ የነበረ በዮሐንስ ወንጌል ምዕራፍ 2 ቁጥር ከ1 እስከ 11 ነው ያነበብኩላችሁ። የዛ ቤት ሰርግ ላይ አንዳንድ ነገሮችን ላነሳ ፈልጋለሁ። ቃና የሚባለው ከተማ ነው። ገሊላ ደግሞ አውራጃ ነው። ገሊላ በሚባል አውራጃ ላይ ቃና የሚባል ትንሽዬ ከተማ አለች። እዛ ከተማ ሰርግ ነበር። እዛ ሰርግ ላይ ኢየሱስና ደቀ መዛሙርትም ጭምር የተጋበዙበት ነው። እንግዲህ አይሁዳውያን ሰርግ ሲያደርጉ ለአንድ ቀን አያደርጉም፣ ለ7 ቀን ነው የሚያደርጉትና እንግዲህ በዚያ ቤት ሰርግ ላይ 7 ቀን ቀርቶ በ3ኛ ቀን ወይን ጠጅ አለቀባቸው። አንደኛ ወይን ጠጅ አለቀባቸው። ወይን ጠጅ ያለቀባቸው ቀን በ3ኛ ቀን ነው። ስንት ቀን ይቀራል? 4 ቀን ይቀራል። ሁለተኛ የተጋበዙ ሰዎች መጥቶ ያላለቁ በመሆኑ የዚያ ቤት ሰርግን ከባድ ያደርገዋል። ገና ሰው እየመጣ ነው፣ መጥቶ አላለቀም። የሚጠጣ ነገር ግን አልቋል ማለት ነው። ሶስተኛ ደረጃ፣ ሰርጉ ላይ ደረጃ የሚያወጣ ዳኛ አለ። የሆነ ነገር ከጎደለ የሚቀጣ ሰርጉን ደረጃ የሚያወጣ ዳኛ ወይም አሳዳሪው አለ። ይህንን ቤት ሰርግ ከባድ ያደርገዋል። ሌላ ያለቀባቸው ነገር በምንም የማይተካ ነገር ነው።
ወይን ጠጅ ታስቦ ተጣምቆ እንጂ አሁን በአሁን ከሆነ ቦታ አምጥቶ እንደምንም ቶሎ በሉ ተብሎ የሚደረስ አይደለም። በዚያን ዘመን ያ ያለቀባቸው ነገር የማይተካ ነገር ነው። በምንም ሊተካ ማይችል ነገር ነው ያለቀባቸው። ይሄ ማለቁን ያወቀው ቤተሰብ ተረብሸዋል፣ ተጨንቀዋል፣ ግራ ተጋብተዋል፣ ሰላም አጥተዋል። ውስጥ ለውስጥ ይሄን ጉዳይ የምታውቀው የኢየሱስ እናት ማርያም ብቻ ናት። በቃ ሌላ ይሄ ዳኞች ምናምን አላወቁትም። በእንዲህ አይነት መረባበሽ ውስጥ እያሉ ኢየሱስ ከደቀ መዛሙርት ጋር ወደ ሰርጉ ይመጣል። ኢየሱስ ወደ ሰርጉ ይመጣል። አሁን ከባድ ነው፣ ማልቀስ ነው። እንዲህ ሰልቆ ምንድነው የምንሆነው? ስማበራ ሆና ስማበሪ እንግዲህ ብሎ ሲጨናነቁ ለካ አንድ ነገር አለ። በትቤት ሰርግ ነው። አጠገብ ያለው ሰው ያሳርገውና ዋናው ከተጋበዘ ችግር የለም በለው። አንዳንድ ጊዜ ዋናውን አንፈልገውም። ብር ካለ፣ መኪና ካለ፣ ዘመድ ካለ፣ እንትን ካለ እሱ ችግር የለውም። ዋናው አይፈልግም። ዋናው የዚያ ቤት ሰርግ ልዩነቱ ነገራቸው ቢያልቅም፣ ዝግጅታቸው ቢያልቅም፣ ውርደት በዙሪያቸው ላይ ቢንዣበብም ግን ዋናው የተጋበዘበት ቤት ሰርግ ነው። አንደኛ ዋናው ኢየሱስ ራሱ፣ ሁለተኛ የኢየሱስ እናት ራሷ ይዛ የነበረችበት ሰርግ ነው። ሶስተኛ ደቀ መዛሙርት ቢያንስ የጌታን ትልቅነት የሚያውቁ ኢየሱስ ማን እንደሆነ የሚረዱ የኢየሱስ ጌትነትን የሚያውቁ ሁሉን ማድረግ እንደሚችል የሚችሉ እንደነ ማርያም አሉ። እንደና ደቀ መዛሙርት ያሉ ሰዎች የተጋበዙበት ቤት ሰርግ ነው። ምን ሊሆን ነው? ማርያም መጣችና ጌታ ሆይ ወይን ጠጅ እኮ የላቸውም አለቻቸው። ኢየሱስ ቃል በቃል እንዲህ አለ፣ አንቺ ሴት ጊዜ ያልደረሰም። የሆነ ሰው አለ መልእክት አለኝ እንዲህ ያለኝ ነው ጌታ አለቀ ተብሎ ተወርቶ ሳያልቅ ማይንኮሞ ያቀጉለኮን መበርኔሳ ዳኦኮ ያቀጉለኮን ከዶቄዳኮ ያቀጉለኮን እግዚአብሔር አስደናቂ ጉብኝት ይዞላችሁ ይመጣል። አይሰማም? አስደናቂ ጉብኝት፣ አስደማሚ ጉብኝት፣ አነጋጋሪ ጉብኝት፣ ድንቅ የሆነ ጉብኝት፣ የሚያስደንቅ ጉብኝት፣ የሚያነጋግር ጉብኝት። አረ ገና ነው ጊዜ አለ ኢየሱስ። ከዚያሳ እሷም እየሮጠች ሄደችና እሱ የሚላችሁን አድርጉ አለቻቸው። ጋኖች 6 ጋኖች ነበሩ፣ ውሃ ሞሉ። ኢየሱስ እንዲህ አለ፣ ቀድታችሁ ለአሳዳሪው ስጡት አለ፣ ደረጃ ለሚያወጣው። እንግዲህ ወይነ ጠጅ የሆነውን ውሃ በቀመሰ ጊዜ ተገረመ። እንዴ ሰው ሁሉ አስቀድሞ ቆንጆን መልካሙን ወይን ጠጅ ያቀርባል። ሰው ከደከመ ሰው ከሰከረ በኋላ ግን መናኛውን ያቀርባል። አንተ ይሄን መሰለ ቆንጆ እስካሁን ለምን አቆየ ብሎ ጠየቀ። ያ ማለት በሌላ አባባል ምን ማለት ነው? እነሱ ሰርጋለ ብሎ አመቱን ሙሉ ለፍቶ ካዘጋጁት ወይን ጠጅ ይልቅ ኢየሱስ መጥቶ ውሃውን ወደ ወይን ጠጅ ቀየረው እጅግ በለጠ ማለት ነው። መልእክት አለኝ። ብዙ ዘመን ከለፋኸው ልፋት የሚበልጠውን ክብር ይዞ ኢየሱስ ወደ ቤት ይመጣል። መልእክት አለኝ። ብዙ ዘመን የለፋው ልፋት የተሻለውን ጉብኝት ይዞ ኢየሱስ ይመጣል። ኢየሱስ ሲጋበዝ፣ ኢየሱስ ባለበት ቤት ውስጥ ክብር አለ። አሜን፣ አሜን፣ አሜን። እስቲ ጩና በደንብ አድርጋችሁ አሜን በሉ። ያልተጠበቀ ጉብኝት ሲሆን ምንድነው የሆነው? ውሃ ስኳር ሳይገባ፣ ማር ሳይገባ፣ የሆነ ነገር ሳይጨመር፣ ኬሚካል ሳይገባ ንጹህ ውሃ ጣፋጭ ወይን ጠጅ ሆነ። መልክ የሌለ ውበት የሌለ ማን የሌለ ምን የለ ጠጅ ሆነ። ሌላኛው ጠጁ ራሱ ከመጀመሪያው የተሻለ ሆነ። ጉብኝት እንዲሆን ከኛስ ምን ይጠበቃል? አንደኛ ዋናውን ኢየሱስን እንጋብዘው ወደ ህይወታችን። ዝም ብላችሁ አትረባበሹ። እኔ የኢትዮጵያውያን የአበሻ ማህበረሰብ ትልቁ ችግር ምን ተደጋላችሁ? ሙላ መጫፈር እኮ ይግሶ ሐሱ ከሰለከል እኮ ይግሳ ማልዋሮማ ጻሎት ሲኖና አሁን አመንጆራኮ ለከጨርቀዳኮ ሐሾጆሩ ምንም ነገር ሳይመጣ በፊት ነግረናል። በሰላም ጊዜ እንዲጸልዩ ለሰዎች አውጀን። አሁን ግን የሆነ ነገር ሲመጣ ብቻ ኧረ እባክህ እነግርሃለሁ፣ ዋናውን ጋብዙ። ወደ ህይወቴ፣ ወደ ትዳሪ፣ ወደ ኑሮይ፣ ወደ ንግድ፣ ወደ ስራይ ዋናውን ጋብዙት፣ አትዋረዱም። ዋናውን ጋብዙት፣ አትከስሩም። ዋናውን ጋብዙት፣ ወደ ኋላ አትቀሩም። ዋናውን ጋብዙት፣ ሰው መሳቂያ አትሆኑም።
ሰው አይስቅባችሁም። የመጨረሻ እሱ የሚለውን ሁሉ አድርጉ። ኢየሱስ የሚላችሁን ሁሉ አድርጉ። ያንተ ክብር ያለው በወሬ ውስጥ አይደለም። ያንተ ክብር ያለው አገር በመቀየር አይደለም። ያንተ ክብር ያለው የሆነ አምታታ አጭበርብረ ሰው ከሰው ጋር አጋጭታ በምትወስደው ገንዘብ ውስጥ አይደለም። ያንተ ክብር ያለው እግዚአብሔር በሚናገረው ቃል ውስጥ ነው። ያንቺ ክብር ያለው እግዚአብሔር በሚናገረው ቃል ውስጥ ነው። ቃሉን አድርግ የሚለውን ስማ፣ ለቃሉ ተገዛ፣ ዋናውን ጋብዘው። እንዲህ ይሆናል። ያልተጠበቀ ጉብኝት በህይወት ላይ ይሆናል። ያልተጠበቀ ጉብኝት በህይወትሽ ላይ ይሆናል። ቃሉን ጌታ ይባርክልኝ። ፓስተር ዳዊት የሚባል አለ፣ አንድ ወዳጅ አለ። ካለ መጥቶ እንዲጸልይ ፈልጋለሁ። አላየሁም። ዋን ፓስተር አለ። ፓስተር ዳዊት ነቢይ ዳዊት አለ። የመጨረሻ ጥሪ አለ። መጥቷል። እሱ እንዲጸልይ ፈልጋለሁ። እሺ፣ ከሱ ጋር አብረን እንጸልያለን። የሰማነውን ቃል እግዚአብሔር ይባርክልን። እንጸልይ። ታላቅና የተፈራ የዘላለም ንጉሥ፣ የጌቶች ሁሉ ጌታ፣ በቃሌ ታማኝ ሕዝብህን ለዓላማ የምትመራ፣ በምድርና በሰማይ ከልካይ የሌለህ፣ የፈቃድህን ስትፈጽም ተመካካሪ የሌለህ እግዚአብሔር አምላካችን ሆይ እናመሰግንሃለን ስለ ቃሉ። ስምህ ለዘላለም የተባረከ ይሆን። ሕዝቤ ሁል ጊዜ በአንተ ቃል ጌታ ሆይ እንድረካ፣ በቃሌ እንድኖር፣ በቃል እንድጸና፣ በቃል ጌታ እንድረጋጋ፣ የእውነትን ቃል በመናገር ልባችንን የምታረጋጋ ፍጹም የእግዚአብሔር ልጅ ኢየሱስ ሆይ ብዙ ቃል ስለተናገርክን፣ ልባችንን ስለጠገንከን እግዚአብሔሮ ወደ እውነት ሁሉ ለመምራት ትዳር ምን እንደሆነ፣ ቃል ኪዳን ምን እንደሆነ፣ እግዚአብሔር ሆይ ሰርግ ምን እንደሆነ፣ ሰው ጌታ ሆይ ትዳሩን እንዴት ማየት እንደሚያስፈልግ ሁሉ እግዚአብሔሮ ለእኛ የሚገባውን ቃልህን ተናግረሃልና ስለ ቃልህ እናመሰግንሃለን። ዘላለም የተባረከ ይሆን። ይህ የታደመው ትውልድ በጌታ በክርስቶስ ኢየሱስ ስም ዘላለማቸው የተባረከ ይሆን። በዚህ ምሽት ላይ የተመደበው የተኛም ስውር ጦር ካለ በክርስቶስ ኢየሱስ ስም ለዘላለም የተረገመ ይሆን። በሰዎች ላይ እጁን የዘረጋ፣ ሐሳቡን የዘረጋ፣ ዓላማውን የዘረጋ፣ ፕላኑን የዘረጋ፣ አሸንፋለሁ የሚል፣ እጥላለሁ የሚል፣ ሰብራለሁ የሚል እግዚአብሔር አምላካችን ሆይ በሕይወታችን ላይ ጌታ ሆይ ከልካይ እንደሌላ፣ እረኛ እንደሌላ፣ ጠባቂ እንደሌኛ በርትቶ የሚገሰግስ ክፉ ሰልፍ ካለ በጌታ በክርስቶስ ኢየሱስ ስም ከዚህ ምድር ጸጥና ረጭ ያለ ይሆን። ጊዜ የእረፍት ይሆንልን። ስለ ሰጠኝ ቃሌ በጌታ በክርስቶስ ኢየሱስ ስም ሕያው ስምህ የተባረከ ይሆን። እንወድሃለን በጌታ በክርስቶስ ኢየሱስ ስም አሜን።